ሰላም ጤና ይስጥልን። የማርሽ ድራይቪንግ ቤተሰቦች መንጃ ፈቃድ ለማውጣት ፈተና የተቀመጣችሁ ወይም መንገድ ላይ መኪና እየነዳችሁ አንድ ምልክት ግራ አጋብቷችሁ ያውቃል? ብዙ ሰዎች ምልክት አውቃለሁ ብለው የመንጃ ፈቃድ ፈተና ሲወርቁ ያለው ወይም መንገድ ላይ አደጋ ሲገጥማቸው እመለከታለሁ። ዛሬ ግን ከምልክትም በላይ የምልክቶችን ቋንቋ አብረን እንማራለን። ከዛሬ ጀምሮ የምናየው ከዚህ በፊት በምዕራፍ 1 ስለ መንጃ ፈቃድ አወጣጥ፣ መንጃ ፈቃድ ኢንተርናሽናል ለማድረግ መንጃ ፈቃድ ላይ የሚያስፈልጉ ዶክመንቶችን፣ በመንጃ ፈቃድ ዙሪያ መንጃ ፈቃድ ለማውጣት ምን ያስፈልጋል፣ መንጃ ፈቃድ ኢንተርናሽናል ለማድረግ ምን ያስፈልጋል፣ መንጃ ፈቃድ ለማደስ ምን ያስፈልጋል፣ መንጃ ፈቃድ ሲጠፋብንስ ምን እናደርጋለን የሚሉትን ጠቅልል አድርገን በምዕራፍ 1 አይተናል። በምዕራፍ 2ም ባህሪ ምንድነው? ስነ ባህሪ ምንድነው? የማሽከርከር ስነ ባህሪ ማለትስ ምን ማለት ነው? የማሽከርከር አመለካከታችንስ ምንድነው? የባህሪ ምንጮች የምንላቸውስ እነዚህንና ወደ 300 ጥያቄዎችንና መልሶችን አይተናል። አሁን ደግሞ ወሳኝ ወደ ሆነው በብዙ ሰዎች ብዥታ በእናንተው ጥያቄ መሰረት በምዕራፍ 3 ስለ ዓለም አቀፍ የመንገድ ዳር ምልክቶችን እናያለን። በዚህ ምዕራፍ 100% ውጤት ለማምጣት ብቻ ሳይሆን ከአደጋ ነፃ ሆነው ለማሽከርከር የሚረዳቸውን ምክርና ምዕራፍ 4 ዓለም አቀፍ የመንገድ ዳር ምልክቶች። መኪና ወይም መንገድ አይናገርም። የሚናገሩት በእነዚህ ዓለም አቀፍ የመንገድ ዳር ምልክቶች ነው። እነዚህ ምልክቶች በሚያስተላልፉት በሶስት ዋና ዋና ክፍሎች ይከፈላሉ። አንደኛ የሚያስጠነቅቅ ወይም የሚያስገነዝብ የመንገድ ዳር ምልክት፣ ሁለተኛ የሚቆጣጠር የመንገድ ዳር ምልክት፣ ሶስተኛ መረጃ ሰጭ ብለን በሶስት እንከፍላቸዋል። የሚያስጠነቅቅ ወይም የሚያስገነዝብ የመንገድ ዳር ምልክት፣ ይሄ ምልክት አደጋ እንዳይደርስባችሁ አስቀድሞ የሚመክራችሁ የቅርብ ተጠሪ የቅርብ ጓደኛችሁ ነው ማለት ነው። ስለዚህ አሁን ትኩረታችን ማድረግ ያለብን ስለዚህ ዓለም አቀፍ የመንገድ ዳር ምልክት ስለሚያስገነዝበን ስለሚቆጣጠረን የመንገድ ዳር ምልክት ነው ማለት ነው። እነዚህ ምልክቶች በአብዛኛው አሽከርካሪዎች ስለሚገጥማቸው አደጋ ወይም አስቸጋሪ መንገድ ሁኔታ አስቀድመው ጥንቃቄ እንድናደርግ የሚረዱን የመንገድ ዳር ምልክቶች ናቸው ማለት ነው። እነዚህ ምልክቶች ቅርጻቸው 3 ማዕዘን ሲሆን ዳርና ዳር ቀለማቸው ቀይ ቀለም ሲሆን መሃል ቀለማቸው ወይም ምድባቸው ነጭ ቀለም የተቀባ ሲሆን አንዳንድ የሚያስጠነቅቁ የመንገድ ዳር ምልክቶች ግን ቢጫ ቀለም የተቀቡ ናቸው ማለት ነው። በውስጣቸው ጥቁር ምስል ይይዛሉ። አንድ ጥያቄ አለ። እነዚህ የሚያስጠነቅቁ የመንገድ ዳር ምልክቶች በሚያስተላልፉበት 3 ማዕዘን ለምን ሆኑ? ግምቱን ለእናንተ ልተውና ወይም መልሱን ለእናንተ ትቼ 3 ማዕዘን ላይን ተሎ የሚታይ ተጠንቀቁ የሚል ምልክት ስለሚያስተላልፍ
እነዚህ ምልክቶች በሶስት ማዕዘን እንዲሰየሙ ግድ ሆኗል ማለት ነው። በቀጣይ ቪዲዮ ስለሚቆጣጠሩ የመንገድ ዳር ምልክቶች እናያለን። የነዚህን ግን የሶስት ማዕዘን ወይም የሚያስጠነቅቁ የመንገድ ዳር ምልክቶች ሰፋ አድርገን ምሳሌዎችን እናያለን። እናመሰግናለን።